ናና አማኑኤል ናመድኃኒቴ ቀልብ የሚያርፍበት እግዚአብሔር የሰጠኝ ሰው ይሄ ነው የሚለው ነገር ተሰማ። ማፍቀር መቻል አለብን። ነገሩ ግዴታ ነው ባል አይደለ? መኪና አደጋ ገጠመሽ፣ ከዛ በኋላ የጻፍሽው መዝሙር አለስ ለኔ ችግር ያንተ ስጦታ ናት። በቃ እኔ እኮ ልጅ አልወልድ እችላለሁ፣ ስለዚህ ህይወት ማበላሸት አልፈልግም ብላ ልጁን አትረፋ በሞትም ለሞት አይነት ነገር አውርተነው አናውቅም ከዚህ ቀደም። ግን እውነታው ቃለም በቃኝ ሁሉ ብለሽ ገዳም ገብታ ነበር ይሄ አለ። በዓለም ነው አንቺ ለዓለም በዓለም የምታገለግዩ ህዝብ አለ። እንዴት ናችሁ? በያላችሁበት ጥሩ ዕለት ሰንበት እንዲሆንላችሁ እንመኛለን። አሁን ያለንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ትልቅ የሱባኤ ጊዜ ነው፣ የፍልሰታ ጾም። ከ7 ዓመት ጀምሮ ያሉ ህፃናት በቤተክርስቲያን ውስጥ እያገለገሉ በረከትን የሚያገኙበት ነው። ብዙ ሰዎች ከቤታቸው ከሞቀ ህይወታቸው ወጥተው ለነፍሳቸው የሚያድሩበት ጊዜ ነውና ብዙ በረከት የምናገኝበት ጊዜ ነው። እንኳን አደረሳችሁ እንላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስብ ደግሞ በዝማሬ በስብከት አገልግሎት እያገለገሉን ወጣትነታቸውን ዘመናቸውን ለእግዚአብሔር ሰጥተው እየተማርንባቸው ከቆየን ወጣትና አገልጋዮች ውስጥ ቀደምት ናቸው ማለት ያስደፍረኛል። በዝማሬዋ ብዙ እናቃታለን። ሲስተር ዘማሪት ህይወት 5 የመዝሙር አልበሞችና ነጠላ ዝማሬዎች ደግሞ ከ40 በላይ ናቸው። አሁንም በቅርቡ አዲስ ስራ ይዘው ከባለቤቷ ጋር እየመጡ ነው። ባለቤቷም አገልጋይ ነው። መምህር ዘማሪ ይትባረክ ተገኝ እንዲሁ ባለቤቷ በዝማሬ አገልግሎት 3 የመዝሙር አልበሞችን አውጥቷል። እንዲሁ ደግሞ በስብከት በአገልግሎት እናውቀዋለን። ሁለቱም እዚህ እንግዳይ ናችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አንቺ እና አንተ እያልኩ ልቀጥል ከቅርበት አይደል? ኧረ በደምብ በጣም ልጅ ነሽ ሲስተር። ስትታይ ትልቅ እመስላለሁ። እዛ እንትን ሚዲያው ላይ ገዘፍ ያደርገኛል ቪዲዮ። ወፍራም ነው የሚመስለው። ያስታውቃል እኮ አገልግሎቱም ደግሞ ያው እምነቱም ስርዓትም ስላለ ብስልም ያደርጋል። ጸጋውም አለው። እሱም ራሱ በራሱ ያገዝፋል። እውነት ነው። እንዴት ነው ፍልሰታ መመን? ከታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል። በ0910 05 40 29 ፈጥነው ይደውሉ። በቅድሚያ በመላው ዓለም የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን እንኳን ለጾመ ማርያም ለጾመ ፍልሰታ በሰላም በጤና አደረሰን አደረሳችሁ። ጾም ጸሎታችን ግዳጅ ፈጻሚ የሚሆንበት ሀገር ሰላም የምትሆንበት ቤተክርስቲያን በአንድነት በፍቅር የምናገለግልበት እንዲሆን ሱባኤያችን እንዲሆን እመኛለሁ። እንኳን አደረሳችሁ። እንኳን አደረሰሽ። አሜን። እንኳን አብራ አደረሰን። በጾም ለነገሩ ቃለ መጠይቅ ምንም ስናደርግ አገልግሎቱ ጋር ስለሚሆን መቼም ለብዙሃኑ ለመድረስ ያህል ነው። ትንሽ መምህር መግቢያውን እንበል። ፍልሰታን ብዙ ሰው ያውቀዋል፣ ግን እንኳን አደረሳችሁ ካለን ደግሞ ምንድነው በዓሉ፣ ለምንድን ነው የምንጾመው የሚለውን ጥቂት ንገሩንና ከዛ ወደ ዋናው ሐሳብ እንመጣለን። ያው ስለ ጾም ሲነሳ ብዙ ጊዜ ቤተክርስቲያን ራሷ የተሰራ ስርዓት አለ። 7 አጽዋማቶች አሉ። ከ7ቱ አጽዋማት መካከል አንዱ ነው የጾመ ፍልሰታ ጾመ ማርያም። ሐዋርያት የእናታችን የወላዲተ አምላክን አስከሬን ከቀበሩ በኋላ ከሞተች ከተቀበረች በኋላ እሷም እንደ ልጇ ተነስታ ነበርና ያንን ስርዓቱን ያንን መነሳቷን ስላላወቁ ሐዋርያት በጾም በጸሎት መነሳቷን ሱባኤ ገብተው የጠየቁበት በሱባኤ ደግሞ እሷም እንደ ልጇ እንደተነሳች ያረጋገጡበት ሱባኤ ነውና እኛም ከመቤታችን ፍቅሯን በረከቷን ለማግኘት የሐዋርያቱን ጾም አብነት አድርገን እኛም እንጾማለን። ከ7 ዓመት ጀምሮ ያሉ ህፃናት
ከዛ በታች ያሉም ህፃናት ይጾማሉ። በተለይ በዚህ በሱባኤ ወቅት በየአብያተ ክርስቲያናቱ በየአጥቢያ ቤተክርስቲያናቱ በየገዳማቱ ምዕመናን አባቶቻችን ሌሊት በሰዓታት በማህሌት እግዚአብሔርን እያመሰገኑ የእመቤታችንን ፍቅሯን እየተናገሩ እግዚአብሔርን እያመሰገኑ እመቤታችንን እያመሰገኑ ያድራሉ። ምዕመናን ደግሞ በጾም በጸሎት ተወስነው ደግሞ በገዳም በአድባራት እየሄዱ ሱባኤ በዓታቸውን ዘግተው እግዚአብሔርን የሚማጸኑበት ከእመቤታችን ከቅድስት ድንግል ማርያም በረከት የሚያገኙበት የሚማጸኑበት ልዩ የጾም ወቅት ነው የፍልሰታ ጾም። ከሰኞ እስከ እሑድ ያለውን የውዳሴ ማርያም ትርጉም እየተተረጎመ በሊቃውንት እየተተረጎመ የምንማርበት ትምህርት የምናገኝበት ጸሎት የምናደርግበት ልዩ የሱባኤ ወቅት ነው። በጣም ደስ ይላል። ብዙ ትዝታ አለ እንግዲህ ሰንበት ትምህርት ቤት ያው እንግዲህ ዘማሪ ሲስተር ህይወት ከልጅነት ጀምሮ አገልግሎት ላይ እንዳለች እናውቃለን እና በዝማሬ 5 የመዝሙር አልበሞችን ማውጣት ራሱ በጣም ከባድ ነው። ግን 40 ደግሞ እንደገና መዝሙሮችን መዘመር ራሱ የራሱ የሆነ መንገድ አለው። ቀደም ብለው ከጀመሩት እነሽ ዝማሬ አገልግሎትና ወደኋላ ልመልስሽ፣ ልጅነትሽ ላይ የፍልሰታውን ጊዜ እንዴት ነበር የምታሳልፊው? በልጅነት ያደግኩት በቡታጀራ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ነው። ከልጅነት ጀምሮ ያው ቤተክርስቲያን ነው ውሎዬም አዳሬም ማለት ይቻላል። ሱባኤዋን ደግሞ ትንሽ ሆኜም ሱባኤ ገባ ነበር። ያው እንደ ሱባኤ ባይቆጠርም በዛ ሰዓት ሱባኤ የምንገባው ከከተማው ትንሽ ወጣ ብዙም አይደለም ወጣ ብሎ የአቡነ ተክለ ሃይማኖት ቤተክርስቲያን ነበረ እና እዛ ሱባኤ እንገባለን። ሱባኤ ስንገባ በቆሎ በበሶ ምናምን አይደለም፣ እኛ ከቤተሰብ መለየታችንን ብቻ ነው የምናስበው። ያሳደገችኝ አያቴ ስለነበረች የምጎዳ ምናምን ይመስላት። ሁል ጊዜ ከቅዳሴ በኋላ ተፈትፍቶ በትልቅ ሳህን ምግብ ይመጣልኛል። እሱን እንበላለሁ፣ ተሰብስበን እንበላለን። ከዛ ሰዓታት እንቆማለን፣ በዛው እናስቀድሳለን። እዛው ነው የምናድረው የምንውለው። ሁልጊዜም ከሕፃንነቴ ነፍስ ሳውቅ እኔ ሱባኤ ገባ ነበረ ቡታጀራ ተክለ ሃይማኖትና እሱ ትዝ ይለኛል። ተክለ ሃይማኖት ደግሞ ደብረ ታቦርን በጣም እናከብር ነበረ። የተለያዩ ድራማዎችን ስነ ጽሁፎችን እያቀረብን እዛው ስለምኑን ይመቸናል ለመለማመድ። ልዩ ጊዜ ነበር የምናሳልፈው። በጣም ድንቅ ነበረ የሱባኤ ወቅቱ። በጣም ልጅነት ላይ ብዙ ነገር ይሰራል አገልግሎቱም እና አንድ የምትዘምሪ ዝማሬ ምን ነበር በልጅነት? ፍልሰታን ስናስብ ይሆን አሉ መዝሙሮች እኮ አይደል? አሁን ደግሞ ኢንተርኔቱ ጥሩ ነው። ወቅቶች ሲገቡ እንደዚህ ዝማሬ እያለ ራሱ ያቀናጁ ወጣቶች ይለቁልናል እና ሱባኤውን የተመለከተ ዝማሬ ከጥንት ከልጅነታችን ጀምሮ ሲዘምር የነበረው የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ዝማሬ ድንግል ወላዲተ ቃል የሚለውን ዝማሬ እንዘምረው ነበር። እንደኛማ ድንግል ወላዲተ ቃል ድንግል ወላዲተ ቃል አሟሟትሽ በጥር ነሐሴ መቃብር ድንግል ያንቺስ ለብቻ ነው ትንሣኤ ሲነገር ድንግል ስጋሽ በምድር ላይ የታለ እንደ ፍጡር ድንግል አርጓል ወደ ሰማይ ከክርስቶስ መንበር ድንግል ወላዲተ ቃል ድንግል ወላዲተ ቃል። ረጅም ነው። በጣም ወደኋላ ብዙ ይወስዳል አይደል? እና ደግሞ ዝማሬ ቅድም የተጫወተ ነበር ከካሜራ በፊት። ዜማ በጣም ልብ ውስጥ የመቀመጥ በጣም ትልቅ ኃይል አለው። እናመሰግናለን። ዝማሬ መላእክትን ያሰማልን። አሜን። እድለኞች ናቸው ብዬ አስባለሁ። አገልግሎት ላይ ያለ ሰው አሁን በአገልግሎት ዘመኑ
ረጅሙን የህይወትን ጉዞ የሚጓዝበት አንዱ መንገድ ትዳር ነው፣ የፍቅር ህይወት ነው። በየግላችሁ አገልጋይነት ፈጣሪን ስታገለግሉ ነበር። በጋራ ደግሞ አሁን እያገለገላችሁ ነው። መምህርም አገልጋይ ነበር ከአዲስ አበባ ሰምቻለሁ። እዛ ነው ትውውቁ ወይስ ከዛ በኋላ ነው? አይ ከዛ በኋላ ነው ትውውቁ። እሺ አገልግሎት ማለት ከህይወት ጋር የምንተዋወቀው ያው አገልግሎት በደንብ ወደ ዝማሬ አገልግሎት ከመጣው በኋላ ነው በለጠ ትውውቃችን የጀመረው። ግን ያው እድገቴ ምንም ተወልጄ የሚያደግኩት ቀራኒዮ መድኃኔዓለም ከአዲስ አበባ የመጀመሪያው ቤተክርስቲያን ነው። በ200 ዓመት የሞላው ቤተክርስቲያን ነው። ከአዲስ አበባ ከመቆርቆሩ በፊት የተሰራ ቤተክርስቲያን ነው። ቀራኒዮ መድኃኔዓለም ይባላል። ጥንታዊ ቤተክርስቲያን ነው። እዛ ነው ተወልጄ የሚያደግኩት። አገልግሎቴ ምንም የጀመርኩት እዛ ነው። ትውውቃችን ግን ወደ ዝማሬው ከመጣው በኋላ አገልግሎት በደንብ ማገልገል ሲጀምር ነው የተዋወቅነው። ዝማሬን እንድትወድ ያደረገች ህይወት ይመስለኛል። መታ በዚህ ተሰቅራቂ ድምፅ መድረክ ላይ ስትዘምር በጣም ብዙ አንዳንድ ይሄ የውስጥህን ጸጋው ሲኖር ሰዎች ያው ስለምንወድ እናገለግል ይሆናል፣ ግን ስንሰጥበት ደግሞ ውስጥ በጣም ይሄ የሚነዝር ስሜት አለው ድምፃቸውን ስንሰማ ሲያገለግሉና። እንዴት ነበረ መጀመሪያ የተዋወቃችሁ? ያው የተዋወቅነው ጼዴንያ ማርያም አብረን ተጋብዘን እዛ ነው የተዋወቅነው ለመጀመሪያ ጊዜ። ከዛ በፊት ያው በያው ደምረቱ እንተያያለን፣ ግን በደንብ እንደተጨባበጥ ነው። ግን እዛ ጼዴንያ ማርያም ለአገልግሎት በዋዜማው ተጋብዘን ነበረ። መጀመሪያ ማን ዝማሬ ያቀረቡ? ማለት ይሄ የትዳር አጋሪ መጀመሪያ ሰው ልብ ያወቀ ይላሉ ብዙ ሰዎች። አሁን በመንፈሳዊ አይን እናየዋለን። አንዳንዴ ወደ በኋላ እንመጣበታለን። መንፈሳዊ የሆኑ ሰዎች በቃ ዓለማዊ ነገሮችን የማያረጉ በቃ ፍጹም የሆኑ ይመስለናል እንጂ እንደማንኛውም ሰው አገልግሎት፣ ከዛ ደግሞ በይበልጥ ወደ ፈጣሪ የቀረቡ እንደውም የሚፈተኑ በይበልጥም ናቸው እናውቃለን። እና ግን አሁን ሲታይ ልብ የእግዚአብሔር ቤት ነው። ብዙ ሰዎች የእግዚአብሔር ቤት ውስጥ ትዳር እናገኛለን ብለናስ ብዙ የተፈተኑም አሉ። በእግዚአብሔር ቤት ውስጥ የሚመስል ትዳር ይዘው ያልሆነ ግን እግዚአብሔር የሌለበት በመንፈሳዊ አባቶች የተሳካለ ያልተሳካለ፣ ግን በልባችሁ ውስጥ ስታያት ምን ተሰማ? ስታዩ በቃ ልብ የሚያርፍበት እግዚአብሔር የሰጠኝ ሰው ይሄ ነው የሚለው ነገር ተሰማ ወይስ በመላመድ ውስጥ የመጣ ግንኙነት ነው? መምህር ፈገግ ብሏል። ብቻ ነበረ እንዳጋጣሚ ሆነ። እንደውም እኛ ብቻ አልነበርንም፣ እንዳጋጣሚ ሆነ የነበሩ አገልጋዮች ነበሩና አገልጋይ ከመብዛቱ የተነሳ ዝም ብሎ እንትን ሲባል አገልግሎት ድምጻችን እንፈታተሽ ተብሎ የሆነ በመደዳ 8-9 እንሆናለን ዘማሪ ብቻ መዝሙር በመደዳ መዘመር ጀመረ። ድምጻችንን ለማወቅ ፈለገ አንዱ መምህር። እኔን ያቀኛል እና ሌሎችን ማቃቸው ልጆች አሉና አንድ ወንድማችን ደግሞ አንዱ ጓደኛችን ዘውዱ የሚባለው እሱን አዘምረው። ከዛ ኢትዌን አዘምረ። ኢትዌ ድምጽ በጣም ነው የሚያምረው። ድገም አንተ ድገም ጨርሰዋለሁ። ከዛ ቀጣይ ያሉ ሁላችን እኔንም አዘመረኝ። ለምን እንዳልለይ እንደፈተሸ እንዳያውቅበት ብሎ በያንቺም ዘምሪ አንድ አዝማች አንድ ስለኛ እሺ ሁላችንም ዘመረ። በዛ ሰዓት ግን ለዚህ አይነት ነገር አልተሳሰብንም። ያው ለመጀመሪያ ጊዜ ተዋወቅን እዛ ስለሆነ ነው። ከዛ ያው ትውውቃችን በዛ ተዋወቀን። ከተዋወቀን በኋላ ግን እንትናችን ወዲያው ሁሉ እዛ ያለው ህብረቱ በአጠቃላይ እዛ ላይ የነበረን ሰዎች አጠቃላይ የነበረው ክሩ በሙሉ ሰባኪው ዘማሪው ሳይቀር ስንመለስ ከአገልግሎታችን መልስ በጣም በቃ ተግባባን፣ በጣም ተቀራረብን። በጣም ስንቀራረብ ደግሞ የእኛና የሂዊ አቀራረብ ደግሞ ለየት ያለ ሆነና ያው ዛሬ በልጆች ተባርከናል። እግዚአብሔር ይመስገን። 3 ልጆች። አዎ ደስ ይላል በጣም። አንድ ሰው ከትዳር በፊት ሊያውቀው የሚገባ ይሄ ነገር አለ። የመንፈሳዊ ህይወትም የሚያስተምረው አስተምሮ አለ። ትዳር ውስጥም የምንገባበት አገባብ አለ። እንደየ እድላችን እንደየመጣንበት ህይወት የተጻፈልን መንገድ ነው የምንገባው። ግን እንደ አንድ ወጣት አንድ ወንድ ወደ ትዳር ሲገባ ይህን ነገር ቢያውቃቸው ቢረዳው ቢገነዘበው ብለህ የምታስበው መምህርም ስለሆንክ ምንድን ነው? ወደ ህዊ እመጣለሁ። አንዲት ሴት ደግሞ ወደ ትዳር፣ ምክንያቱም የህይወቱ አጋር ነው፣ ረጅሙን ህይወት የምትጓዘው ነውና ምን ትመክራላችሁ የሚለው ከአንተ ልጀምር። ያው በቅድሚያ ፍቅር የሚለው ነገር ወሳኝ ነው። ለአንድ ከትዳር በፊት ያው መጠናናት ምናምን የሚለው ባለማዊ ሐሳብ
የምናያቸው ነገሮች ሚዛን ይኖረዋል፣ ግን ቫልዩ ግን የሚሰጠው ከምንምና ከማንም በላይ ፍቅር ነው። አንድ ሰው መውደድ ከቻለ ማፍቀር ከቻለና ንጹህ ፍቅር ካለው ረጅም እድሜ የመቆየት እንትኑ መውደዱ ማፍቀሩ ነው። አሁን ትዳር ውስጥ ከገባሽ በጓደኝነት ላይ እያለሽ ትዳር ውስጥ ስትገቢ ማታቂያቸው ማጠብቂያቸው ብዙ ልዩ የሆኑ ባህሪዎች የሚወጡ የሚገለጡ ባህሪዎች አሉ። እነዛ ባህሪዎች ጓደኝነት ላይ መጣናናት ላይ አይኖሩም። እንዳልሽው ቀደም ከመግቢያታችን በፊት የምርጫ ቅስቀሳ ያለች ነበር። የምርጫው ቅስቀሳ ጊዜ እኔ አሁን ልክ ከማግባቴ በፊት አዎ እንዳለችው ብዙ ነገር አደርግ ነበር። ማታ አገልግሎት ደርሳ ስትመጣ 3 ሰዓት እና 4 ሰዓት ቢመሽ እኔ ትዕግስት የለኝም። የት ደረሽ? በሰላም ነው? ምን ሆነሽ ነው የመሸሽው? ምናምን ብዬ ልጨነቅ እችላለሁ። እና ያ ነገሮች አደርጋለሁና መተሳሰቡ ከዛ የመነጨ ነውና ይሄ የማይቋረጥ ነገር ነው። ግን ፍቅር ግን ምን ጊዜ ፍቅር ክርስቶስ ነው። ያንን ፍቅር የምትታደዩ ግን ፍቅር መስጠት ስትችይ ነው ፍቅር መቀበል የምታገኙና ማፍቀር መቻል አለብን። ትዳር ለማግኘት ትክክለኛ ቁመና ላይ የምትደርሺው የምታውቂው ደግሞ ለማግባት ምናምን ወደ ትዳር ለመግባት ትክክለኛ አቋም ላይ የምትሆኚው ራሱ ሆርሞንሽ ራሱ እኮ ይነግርሻል። አሁን አግባ ይልሻል። የሆነ በኢኮኖሚም የሆነ ነገር ሲኖርሽ የእድሜም ጉዳይ የሆኑ ነገሮች ሲፈጠሩ አሁን ማግባት አለብኝ ብለሽ ራስ ስሜቱ ራሱ ውስጥ በነገረ ሰዓት ነው ያገኛት። ለምስል መንፈሳዊ አገልግሎት ላይ ለምንድን ማነሳው ሁላችንም ያለፍንበት ስለሆነ ከዝሙት ለመሸሽ በቃ እግዚአብሔር ፈቃዱ ስለሆነ አንዳንዴ ሳይገባን በአባቶቻችን በቃ ደርሰሻል አሁን ወደ ዝሙት እንዳትሄጂ ቤተሰብም ያለ ማይሆን ቦታ እንዳትሆኝ እግዚአብሔር እንዳታሳዝኝ ቶሎ ይባልና ወደ ትዳር ይገባል። እሱን ለማለት ፈልጌ ነው። ጥሩ ነው አይደል? ይዘለቃል በእግዚአብሔር ደግሞ እኛ ያው ተዋደን የተጋባ ነው። የሰው ልጅ ግን ያው ትዳር ሲያስብ ሰው ፐርፌክት አይደለም፣ ሙሉ አይደለም። እኔ የሆነ ጎዶሎ አለብኝ፣ ይትቤ የሆነ ጎዶሎ አለበት። የእሱን ጎዶሎ ስመለከት የኔን ጎዶሎ እንዳስብ ያንን አእምሮአችን ዝግጁ አድርገ መግባት አለብን። የሰው ልጅ ፍጹም አይደለም፣ አንዱ የአንዱን ሸክም ሊሸከም ነው። ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱ እንደዛ ይወደዳት ይላል። ቤተክርስቲያን ደግሞ ለክርስቶስ እንደተገዛችለት ሚስት ደግሞ ለባሏ ትገዛለት ይላል አልቃሉ። እኛ ደግሞ መገዛት ማለት ምን ማለት ነው? መገዛት አሁን የቤታችንን ስሜት ምናምን የሚመስለው ሰው አለ። ሰው ላፈቀረው ሰው ምንም ይሆናል። ትዳርን ሊያጸናው ለትዳር ዝግጅት ስንገባ ትዳርን ስናስብ መጀመሪያ ፍቅሩ ይቀድማል። ከዛ በኋላ ግን የሚመጡብኝን ፈተኖች ትዕግስትን ገንዘብ በማድረግ ትህትናን ገንዘብ በማድረግ የወንድሜን ሸክም ጉድለቱን ሳይ እኔ ደግሞ ምንድነው ጎዶሎ ያለብኝ ያንን እሱ ተሸክሞ የለ የሚለውን ስናስብ ነገር ላይ ክርር አናረግም። ነገሮችን ማክረር የትዳር በጣም መጥፎ ፈተና ነው። ነገሮችን መተው፣ መወያየት ያለብሽን ነገር ላይ መወያየት። ያ ሲሆን ትዳሩ ይጸናል። ትዳር የሚመሰረት ደግሞ እግዚአብሔርን በጸሎት መጠየቅ ይገባል። ከዛ ደግሞ ልጆች ሲመጡ ምን ሲል እግዚአብሔር በጀቶቻቸውን እያዘጋጀ ያመጣቸዋል። ያ ነው የኛ የትዳር ህይወት። እኔ እንደውም ስሰማ ስላንቺ በቃ ዓለም በቃኝ ሁሉ ብለሽ ገዳም ገብታ ነበር አሉ እና ከገዳም ነው ብዙዎቹ መንፈሳዊ ህይወት ላይ ስንበረታ በቃ የዓለምን ጊዜያዊነት እየገባን ሲመጣ እኔ እኮ ለሰማይ ነው የተዘጋጀሁት ብለው ብዙ ሰዎች ወደ ገዳም ለመሄድ ራሱ ጥሪ ይፈልጋል ብዬ አስባለሁ። ሁሉን ነገር ትቶ ገብተሽ ነበር ደብረ ሊባኖስ ገዳም? አዎ በልጅነቴ ገና ማትሪክ እንደወሰድኩ ውጤቴን ሳላይ ነበር የሄድኩት። በቃ ምንም አያደርግልኝም ይሄ ዓለም ብዬ እግሬን ተለይቼም ብዬ ሄድኩኝ። ግን ደግሞ እዛ አባቶች አሉ፣ ትላልቅ አባቶች አሉ። በዓለም ነው አንቺ በዓለም የምታገለግዩ ህዝብ አለ። ከአንድም ሁለቴ ሶስቴ ሲነግሩኝ ነው የሄድኩ። ሰዓት ደግሞ መመለሻም የለኝም። ለምን ልሄድ ነው የሄድኩት? እንግዲህ ተቀጣቁሽን ተለርሳ እንደማትመለሽ አልመለስም። በቃ አልመለስም። እነ መመሪት ባረከ ልጆቼ ምንም የለም የዛኔ እና በቃ ልክ እንደዛ ሲሉኝ አባቶች ሊያሰናክሉኝ ነው እንደዚህ የሚሉኝ እኔ አላቅም። ተክልዬ ጻድቁ አቡነ ተክለ ሃይማኖት
በጣም አማክራቸው እንደ ስጋ አባቴም እንደ ነፍስ አባቴም እንግዲህ ጻድቁ እኔ የምመለስበት ገንዘብ የለኝም ከዚህ ውጪ ካሉኝ ገንዘብ ይስጡኝ የምጠይቀው ዘመድም የለኝም እዚህ ብዬ ነገርኳቸው። እኔ ከጻድቁ ጋር የምነጋገረው ቀጥ ብዬ ሄድኩኝ ወደ ቡታጀራ። በገባው በነጋታ ነው ውጤት የመጣው የማትሪክ ውጤት። እንዳውኑ አይደለም ማትሪክ ተፈትነሽ 2 ወር 3 ወር ቆይቶ ነበር የሚመጣው ድሮ። ከዛ በቃ በጣም ደስ አለኝ ውጤት መጥቶልኛል። መፈልገው ደግሞ ያው ሰው መርዳት ነው መፈልገው ከበፊትም ሰው ማስደሰት እጅግ በጣም ደስ ይለኛል። ሰው ተደስቶ ካየው በቃ በጣም መደሰተው ከበፊትምና ነርስ ከሆንኩ ደግሞ የበለጠ ሰዎችን እረዳለሁ በሙያዬ ብዬ ሞላሁኝ። አንደኛ ምርጫዬን ነው ደረሰኝ። አዲስ አበባ ዩኒቨርሲቲ ደረሰኝ። እዛው ተማርኩኝ። ጳውሎስ ነው የተማርኩት። እዛው ተቀጠርኩ። በጣም ሳወጣ እዛው ጳውሎስ ደረሰኝ። ለምን እግዚአብሔር ደግሞ እንዳገለግል ፈልጓል ማለት ነው እዚህ ሆኜ ብዬ እዛ ያገለግልሽ ካዘምሪም ነበር። ዝማሬው የት ተጀመረ ብዬሽ? ዝማሬው ነው በሕፃንነቴ ጀምሮ ምንም ዝማሬው ከልጅነቴ ጀምሮ አልተቋረጠም። ዘምሪልን የሚሉሽ ይመስለኛል። እኛ እኮ አሁን እንደዚህ ሙያተኞች ላይ ቆንጆ ድምጽ ያለ ሰው ሲዘምር በተለይ ደግሞ ያረጋጋል። በእኛ ሙያ ውስጥ ያሉ ሰዎች ጋር ነው ስንሰበሰብ እንዘምራለን። እንደውም አንዳንዴ ዘምር ይሉኝና እናንተ ዝም ብሎ ስራ ነው ምናምን ብዬ እየሰራሁ እያለ አውቀው መዝሙሩን ይጀምሩታል። ከሰማው ደግሞ ስለምቀጥል ጸጥ ብሎ ይሰሙኛል። ማስነሳት ብቻ ነው። በጣም ደስ ይላል። መምህር ቅድም ብለኸዋል። አሁን እንግዲህ እንዳንድ ወጣት እንዳንድ አገልጋይ እንዳንድ ሰንበት ትምህርት ቤት ውስጥ ወጣት ልጆችን ደግሞ እንደሚገራ እንደሚያስተምር ሰው አሁን ያለንበትን ወጣቱን እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። እውነት ለመናገር ያው መጽሐፍም ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላልና በጣም ዘመኑ እጅግ ከሸማኔ መወርወሪያ ይልቅ የፈጠነበት ዘመን ነው። ወጣትነት ደግሞ በጣም በተለይ ይሄ ግሎባላይዜሽን በጣም የሰፈነበት ዓለምን ወደ አንድ ወደ ማድረግ የሆነ ነገር ቴክኖሎጂ በጣም የፈጠነ እያንዳንዱ ኤአይ ጄኔሬሽን የሆነ አዲስ ነገሮች እየተፈጠሩ ያሉበት ሁኔታዎች ናቸው ያሉት። በዛኑ ያክል ወጣቱ ወደ ቤተክርስቲያን የተመለሰበትም አለ። እንደገና ደግሞ በቴክኖሎጂ ደግሞ ሰው እየጠፋበትም ያለበት ሁኔታዎች አሉ። ወጣትነትና ክርስትና ላይ በጣም ጠንከር ያለ ትምህርቶች አሁን ላይ በደንብ በጣም መብዛትና መተላለፍ ያለባቸው መልእክቶች ናቸው። ድሮ ወጣት በእድሜያችን እንኳን በእኛ እድሜ እንኳን አባቶቻችንን እንዴት እንደምናከብር ስርዓቱ ያለው መፈራትና ማክበር ያለው ስርዓት እንኳን ቤት ውስጥ ያለው መከባበር እንኳን አሁን ላይ ትንሽ እንትኑን እየለቀቀ ነው። ወጣትነትን ከቤተ ክርስቲያን ከስርዓት ጋር ከሃይማኖት ጋር በጣም የምናሰላስልበት ካልሆነ በስተቀር የምንጠፋበት ዘመን እንዳይሆን በጣም ሰጋለሁ። ሚዲያ ደግሞ ጥቅምም አለው ለበጎነት ከተጠቀምነው ጉዳትም አለው። በተለያዩ አጋጣሚዎች ለምሳሌ እንደ በጎ አድራጎት ስንረዳበት የነበረበት ሁኔታዎች ታስታውሻለች። ለምሳሌ መቄዶንያን በሚዲያ ነው ገንዘብ ሲሰበሰብ የነበረው ድሆች ሲረዱ የነበረው። ስለዚህ ሚዲያውን ለበጎ ነገር መጠቀም ይቻላልና በተቻለ መጠን ወጣቱ ከመቼውም እና ከምንም በላይ ወደ ቤተክርስቲያን መምጣት መቻል አለበት። እግዚአብሔርን መፍራት መቻል አለበት። እርስ በርስ መከባበር መቻል አለበት። እግዚአብሔርን መፍራትን መለማመድ መቻል አለበት። ወደ ቅዱስ ቁርባን፣ ወደ ስርዓተ ቤተክርስቲያን ጠጋ ያለ ወደ ሰንበት ትምህርት ቤት የተለያዩ ኮርሶች አሉ። በየሰንበት ትምህርት ቤቱ የሚሰጡ መንፈሳዊ ተልእኮ ትምህርቶች አሉ። እነዛን ትምህርቶች እየተማሩ ስርዓቱን መጠበቅ ካልቻለ ወጣትነት በጣም ይሄ ዘመን በጣም አደጋም የምናይበት አለ። እንደገና ደግሞ ተስፋ የምናይበት መሀል ላይ ነው ያለ ነውና ያው አሁን ብዙ ወጣት ስጋው ደግሞ ለመቀበል ይፈራል። ከቆረብኩኝ በኋላ እንዲህ ቢገጥመኝስ እንዲህ በሆነስ ይላልና ያው እናንተ ደግሞ ህይወታችሁን ጋብቻችሁን በቁርባን የተመሰረተ ነው። ስጋው ደግሞ በመቀበላችን ይሄንን አትርፈናል፣ ይሄንን ደግሞ ነገር አግኝተናል የምትሉት ነገር? ማንኛውም ኦርቶዶክሳዊ ከስርዓተ ቁርባን የራቀ ህይወት የለውም። ግን ያንን የቁርባን ሂደት በየጊዜው በ3 ወር በወር በ40 ቀን ማድረግ የሚገባንን ነገሮች ካላደረግን እነዛ ነገሮች ትንሽ
ከመንፈሳዊ ህይወታችን እንዳንወጣ እንዳንጠፋ ስለሚጠብቀን ስጋው ደግሞ በደንብ ስለሚጠብቀንም በላያችን ላይ ካሉ ነገሮች ላይ ከተቃጡብን ነገሮች በሙሉ የሚጠብቀንም ጭምር ስለሆነ እንደውም በወጣትነት ዘመን ፈጣሪን አስብ ነው የሚለው መጽሐፍ። ስለዚህ በጎልማሳነታችን በወጣትነት ዘመናችንን እግዚአብሔርን ማስደሰት ካልቻለን ነገሮች ሁሉ ነገር እጅግራችን ከተያዘ ከተሸበሸበ ምናምን ብዙ ነገር ከደከም ሰውነታችን ከዛ በኋላ ወደ እግዚአብሔር ብንመጣ ምን ጥቅም አለው? ያም መጥፎ ነው እያልኩሽ አይደለም፣ ግን በወጣትነት ዘመናችን እግዚአብሔርን ማስደሰት እንችላለን። ወደ ቤተክርስቲያን እንቅረብ፣ ወደ እግዚአብሔር እንቅረብ። እግዚአብሔርን ደስ ማሰኘት በአንዴ አይደለም፣ በሂደት ብዙ ነገሮች መለወጥ ይችላሉ ብዬ ስለማምን ነውና በትምህርት ቀረብ ብላችሁ ወደ ቤተክርስቲያን ወደ ሰንበት ትምህርት ቤት እየመጣችሁ ከመምህራን ንስሐችሁ ከአባቶቻችሁ ከካህናት እግር ስር ቁጭ ብላችሁ ምን ላድርግ እያላችሁ እየተማራችሁ ብትቀርቡ ብዙ በረከት ታገኛላችሁና ቁርባንን እንደ ትልቅ ፍርሃት ባትቆጥሩት መልካም ነው የሚል መልእክት ነው ያለው። ከባድ ይመስለኛል ሰው ለአገልግሎት የሚሰጠው ቦታ በዝማሬው መባረክ መገልገል ብቻ ሳይሆን ፍጹምነትን ይጠብቃል። እንዴት ነው የምታቻችው? አንዳንዴ ጮክ ብሎ ሁሉም አይናገርም ይመስለው ሰው አለ። በቃ የማይቆጣ ስሜት የሌለው ምንም የማይሰማ አይነት ሰው አድርጎ ጮክ ብሎ እንኳን የማይስቅ በቃ ፈገግታ የሌለው ሰው አድርጎ የሚያስብ ይመስለኛል። ከተሳሳትኩ ታረማለሁ። እንዴት ነው አገልጋይ መሆንና አገልጋይ ሚስት መሆኑ? አንቺም አገልግሎትሽ ሴትነት፣ እናትነት፣ አገልጋይነት። ልክ ነሽ። ሰዎች ስለምንዘምር የእግዚአብሔርን ስም ስለምንጠራ የምንከለከለው ኃጢአትን ብቻ ነው። እንደ ሰዎች እንበላለን፣ እንጠጣለን፣ እንለብሳለን፣ እናጌጣለን፣ ሰርግ እንሄዳለን። ዓለማዊ ሰርግ ከጠራን እንሄዳለን። ሶሻል ላይፍ ስላለ ማለት ነው። ሁላችንም በኃጢአት እንወድቃለን። ሰዎች ስለሆነ ስጋ ለባሾች ስለሆነ እንደውም የበለጠ የምንፈተነው እኛ ነን። ምክንያቱም ወደኛ ሰዎች ያያሉ፣ እኛን ሲያዩ እኛ ደግሞ ስንሰናከል ሰይጣን እነዛ ላይ ስራ ይሰራል። ይሄ ወደ እግዚአብሔር እንኳን የቀረበው ሰው እንደዚህ አይደለ አታያትም አታዩም ምን ይጠቅማል ወደ ቤተክርስቲያን መቅረብ የሚለውን ለመሳል ነው። ስትሰናከይ ንስሐ ስትገቢ አያይሽም። ሰው ስትወድቂ አንዴ እንደው ሰይጣን እኮ ይተዋል። ሰይጣን አንዴ ንስሐ የገባሽበትን ነገር አያስታውሰውም። ምክንያቱም እግዚአብሔር ከሰረዘልሽ ሰይጣን ያን ነገር አያስታውሰውም። እግዚአብሔርን ይረሳልሽ ኃጢአትሽን፣ ሰይጣን ይረሳልሻል። ሰው ግን አይረሳልሽ። የሆነ ጊዜ ስትሰሪያት የታየች ኃጢአት ሌብነት ከሆነ አንዴ ንስሐ ገብተሽበታል፣ በዛ ተጸጽተሽ ተመልሰሻል፣ እግዚአብሔር ትቶልሻል። ሰይጣን ትቶታል፣ ሰው አይተውም። ቢበላ በጾም ጊዜ ቢያንስ ቤቱ መሰናከል አለመሆን እንጂ ሰዎች ነን፣ ኃጢአት እንሰራለን፣ እንበድላለን። በእርግጥ እየተሻለን ብንሆን ጥሩ ነው። ሐዋርያው ቅዱስ ጳውሎስ እንዳለው እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ተብለናል። በዓለም ውስጥ ነው ያለነው፣ አልተለየንም። በትዳር ውስጥ ነው ያለነው። ብዙ ኃጢአት እንሰራለን፣ እንበድላለን። ይሄ ሰው እንደው ተሰናክሎ እንዳይቀር ጌታ ሆይ አገልጋይህን ጠብቀው እባክን ከዚህ ጥፋቱ መልሰው የሚል መለማመድ ቢኖረን በጸሎታችሁ ብታስቡ። እንደውም በፈተና ስታነሹ በህይወትሽ የገጠመሽ ፈተና ነበረ? መኪና አደጋ ገጠመሽ፣ ከዛ በኋላ የጻፍሽው መዝሙር አለ። ስለሱ ትይልኝና ባለቤትሽን በጣም ስለሚወደው እሱ መዝሙር መምህር ብዙ ጊዜ ተናግሬዋለሁ ሶሻል ሚዲያ ላይ። መኪና አደጋ ደርሶብኝ ነበር። በነገራችን ላይ መዝሙሩ አልበም ነው፣ ቁጥር 4 አልበም ላይ ነው የገባው እሱ መዝሙር። ቁጥር 4 አልበሜን በ14 ተቀረጽኩኝ። በ15 ወደ አክሱም እየሄድን መርጦ ለማርያም አድረን በ16 ነው አደጋ የደረሰው። ተሳፋሪ ላይ በሙሉ ነው? አዎ እንዳለ መኪናው ሙሉ ቅጥቅጥ ይዞ ነበር። በጣም ከባድ አደጋ ነበር። እግዚአብሔር ይመስገን አትርፎን ቆመናል። ያንን እግዚአብሔርን ለማመስገን እንደመጣሁኝ አንድ መዝሙር ሰራሁኝ። አልበሙ ሊወጣ ሲል ለኔ እቺ ቀን ያንተ ስጦታ ናት፣ ዳግም በህይወት ፊቴ የቆምኩባት፣ ዳግም በህይወት ቆሜ ያመሰገንኩባት የምትል ዝማሬ። ራስሽ የጻፍሽው ራስሽ ዜማው ነው? ግጥም የሰራው ሐሳቡን የሰጠሁት እኔ መምህር ደረጃ አጥናፌ ነው። ዜማውን ደግሞ ሊቀ መዘምራን ቴዎድሮስ ዮሴፍ ነው የሰራው። እስቲ በዜማ ለኔ እቺ ቀን ያንተ ስጦታ ናት፣ ዳግም በህይወት ፊት የቆምኩባት፣ ዳግም በህይወት ቆሜ
ያመሰገንኩባት ለበረከት ስወጣ መንገድ ሞት ቢዘኝ ቢሰውር ወጥመድ ሰበርክልኝ ወጥመዱን ጌታዬ ማሸነፊያ ሆነ ማምለጫዬ። በጣም ያሳዝናል። ማለት ከባድ ጊዜም ስለሆነ አሁን ለምን እንፈተናለን እንላለን። እኔንም ጨምሮ ጾም ስግደቱንም ጸሎቱም ሲደረግ ፍጹም ይሆንን ይመስለናል። በእርግጥ ፍጹም የመሆን መንገዱን ጀምረው ነው ሊሆን ይችላል። ግን በመሃል ትንሽ መሰናክል ሲገጥመን እንዴ እኔ እኮ አገልግዬ እኔ እኮ በሰንበት ትምህርት ቤቱ ቆሜ እኔ እንዲህ ብዬ ለምን እኔ ላይ ደረሰ ብለሽ አላማረሽ? ከባድ አደጋ ስለነበር መውለድ ሁሉ አትችይም የተባልሽበት ጊዜ ስለነበር እንደ ሴት እንደ አገልጋይ ደግሞ ነይ ተብለሽ ደግሞ ብዙ ዘርሽ ይበዛል እንደተባለሽ ሴት ብዙ ጥያቄ ያለሽ ይመስለኛል በዛ ቦታ ላይ። ባይገርምሽ አላማረርኩም በእውነት። ለምን መሰለሽ እግዚአብሔር የሆነ ነገር ወደ እኔ ሲያመጣ ከዛ በፊት በጣም ብዙ ፈተናዎችን አልፌያለሁ። እግዚአብሔር ያሳልፎኛልና ይሄ ለኔ ለትምህርት ለተግሳጽም እንደገና ደግሞ እንዳርፍም ፈልጎ ነው እግዚአብሔር ብዬ ነው ያሰብኩት። ምክንያቱም እዛ ታመሜ በጣም ብዙ በረከት አግኝቻለሁ ተኝቼ። ከዛ በፊት በጣም ሮጣለሁ፣ ገባለሁ፣ ወጣለሁ፣ እረፍት የሚባል የለኝም። ጉባኤ ስወጣ ጳውሎስ ነው በመሰራው የዛን ጊዜ ጠዋት ገባለሁ፣ ስራ እውላለሁ፣ አድራለሁ፣ እውላለሁ። ያኛውን ጉባኤ ለመሄድ ብዬ ማለት ነው። እረፍት እንቅልፍ የለኝም፣ እረፍት የለኝም፣ አልቀመጥም። ቤቴ ራሱ ቁልፍ መስኮት ላይ ነው የሚቀመጠው፣ ሌላ ሰው ነው። ጓደኞቼ ነይት ሁሉም እየሄዱ እየከፈቱ ነው እየገቡ የሚያድሩት። በሳምንት 2 ቀን ምናምን ነው ማድረው ቤቴ። ሆስፒታል ሄዳለሁ፣ አድራለሁ፣ እውላለሁ። የሌሎች ሸፎች እሸፍንና የኔን ደግሞ እንዲሸፍኑልኝ ከዛ ጉባኤ እወጣለሁ። ከዛ እግዚአብሔር እንዴት እንደሚያኖረኝ ሊያሳየኝ ያንን አደጋ መጣ። ባንቺ በቃ ሁሉ ነገር ባንቺ ፍጥረት ባንቺ ሩጫ ብዙ ነገር የሚስተካከል አይደለም። ለካ እግዚአብሔር እንዴት ነው እንደዚህ ያኖርሻለሁ እኔ ሊለኝ ፈልጎ እግዚአብሔር ያንን አመጣ፣ አኖረኝ፣ በደንብ አኖረኝ። እግዚአብሔር በቃ አንቀባረረኝ፣ ተንከባከበኝ። ቤተሰብ ጋር አልነበርኩም፣ ብቻዬን ነው የምኖረው። ግን እግዚአብሔር እንደ ዘመድ፣ እንደ እናት፣ እንደ አባት፣ እንደ እህት፣ እንደ ወንድም ሆኖ በሰዎች ላይ አድሮ እኔን አስታመመኝ። ካልጋ አልነሳም 6 ወር እዛው ነው የምጸዳዳው፣ እዛው ነው የምበላው፣ አልነሳም 6 ወር ሙሉ እንደዛ መከራይቼ አይ ምንም ምን እንጃ አላስታውሰውም ጭራሽ። ማስበው ነው እዚህ ጋር ያደረገልኝ ነገር ነው። እዚህ ጋር ያደረገው በጣም ከዛ በላይ ነው። ከደረሰብን መከራ ከደረሰብን ችግር የደረሰልን እግዚአብሔር ይበልጣል። ሁል ጊዜም ቢሆን ማሰብ ያለብን ያ ጉዳት ለምን መጣ? እግዚአብሔር በእኛ ላይ ድንቅ ነው፣ አላማውም ፍቅር ነው። ያን ነው ማሰብ መታደል ነው ብዬ አስባለሁ። ያን የመከራ ጊዜ አልፎ ደግሞ ዛሬ መመስከር መቻል። መምህር እንግዲህ አሁን ወደ ትዳር ያው አንድ በጋራም ስለመጣችሁ በራስህን በዝማሬውም እንዳለ ሆኖ ከዛ በፊት ታውቃት ነበረ የዘማሪ ህይወትን በአገልግሎቷ፣ ከዛ ደግሞ በደከመችበት በበረታችበት ጊዜ እኔ ከጠንካራ ሴት ቀና ብላ ፈተኖቿን ካለፈች ሴት ጀርባ እግዚአብሔር የላከላት ብርቱ ሰው አለ እና ያ ሰው ደግሞ በድክመቷን በብርታቷን በምታልፈው በምትወጣው በምትገባው ሁሉ ሞገስ የሚሆናት በቃ ይሄ ልጓም አለ አይደል መከበሪያዋ ይሆናል። እንደዛ አይነት ባል ነው ያስባል። አሁን ባየሁት በጥቂት ሰዓታትና ባጣራሁት እስቲ ትዳርን አገልጋይ ሚስትህን አንተን አገልግሎትን አንድ ላይ አድርገህ ንገረን። የኔ ጥንካሬ አይደለም የሷ ብርቱ መሆን ነው። ህይወት በጣም ጠንካራ ብርቱ ሴት ነች። በመንፈሳዊ ህይወቷ ከኔ በተሻለ መንፈሳዊ ህይወቷ በጣም ጠንካራ ህይወት ያላት ነች። እንደ ስሟ ነች። ሶሺየብል ነች። ለሁሉም ነገር ከሰዎች ጋር ተግባቦት አላት ምናምን። እኔ ብዙም አይደለሁም፣ ጭምት ነኝ። መኪና አደጋ ከደረሰባት በኋላ ያለው ነገር ብዙ እንዳለችው ነው። ብዙ ፈተናዎችን አሳልፋለች። እኔም የማውቀው ከዛ በኋላ ደግሞ የመጣውን ፈተና ደግሞ ያለው ነገር ያው በእግዚአብሔር ቸርነት በኪዳነ ምሕረት አማላጅነት ያው እዚህ ደርሰናል። እግዚአብሔር ይመስገን። ያው እግዚአብሔር ይስጣቸው። የምትሰራበት ሆስፒታል ጳውሎስ ስለነበረ ቶሎ ትሪትመንት ተደረገላት። ወደ ቤት መጣን። ቤት ከመጣች መጣች ወደ ቤት የዛን ቀን በፕሌን ነው ቀጥታ ከባህር ዳር የመጣ ነው። ግን በጣም በቃ ውስጧ ጥንካሬ ስለነበራት ነው እንደውም የዳነችው።
በውስጧ እንዲህ በእጅ ላለመስጠት ወድቆ ተሰብሮ ላለመቅረት ምናምን የሚታደርገው ትንቅንቅ ለመዳን ያላት ተስፋ ጥሩ ስለነበረ እንደውም ከተባለው በቶሎ ዳነች እንጂ ቦታው ፍራክሽን የተደረገበት ቦታ ስጋ እና አጥንት በጣም ስጋ ስላለው ለመዳን ስጋ ከአጥንቱ ጋር ለመቅጠም ከአጥንቱ ጋር ለመቅጠም በጣም ከባድ ነው። ስለዚህ ያ ነገሮቹ በጣም ቻሌንጅ ነበር። ያንን በምናደርግበት ጥረት የበለጠ እኔም ከሷ ጋር የነበረኝ እንትን ሙሉ ለሙሉ ከሷ ጋር ማሳለፍ ጀመርን። ያው ያኔ ይመስለኛል አይደል በቃ ይሄ እግዚአብሔር ስጦታ ነው። በበረታንበት ሲሆን በደከምንበት ሰዎች ይተውናል፣ ደግሞ ጥሩ ፊት አያሳዩንም፣ ጤናችንን፣ ውበታችንን፣ ዝናችንን፣ ክብራችንን ብለው ነው የመጡት ብለህ በደከምክበት ሰዓት ያንተ የሆነን ሰው እንደማየት በጣም የሚገዛ ነገር የለም ማለት። እንዴት ነበር ያስታመመሽ? በታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል። በ0910 05 40 29 ፈጥነው ይደውሉ። ከጎኔ አልተለየም። እስከምንቀሳቀስ ድረስ አብሮኝ ነበረ። ትልቅ ውለታን ያለብኝ ነገሩ ግዴታ ነው ባል ያለለ እንዴ አመስግኝ ዛሬ እስቲ እግዚአብሔር ያክብርልኝ። ሁሉ ነው ማመሰግነው በአገልግሎቴም ስለሚረዳኝ ያው ስለሚያግዘኝ። አንዳንድ ጊዜ ምንም አገልግሎት ቢሆን ታመሻለሽ፣ ታድሪያለሽ፣ ትዳር አይደለ ግን አገልጋይ በጣም የሚረዳኝ በጣም የሚያግዘኝ በርቺ ይለኛል እና ብርታቴ ነው። ከእግዚአብሔር ቀጥሎ እግዚአብሔር ያክብርልኝ። ታድልሽ እንደዚህ አይነት ባል ማግኘት መታደል ነው ብዬ አስባለሁ አይደል? እንደሚባለው አይደለም ግን በጣም ጠንካራ ነች። ከዛ ሁሉ ታሪክ አልፎ ያ ሁሉ ማለት የማይሆነው አይሆንም ተብሎ ታሪክ ሁሉ አልፎ ነገር ግን በቃ ልጅ መውለድ እንደማትችል ሁሉ ብዙ ነገር ተደርጎ ነበር። ግን በቃ እኔ እኮ ልጅ አልወልድ እችላለሁ፣ ስለዚህ ህይወት ማበላሸት አልፈልግም ብላ እንደነበር ነግራኛለች። እንዴት ማለት እዚህ ጋር እንግዲህ የብዙ ወንዶችን ብርታት ትሆናለህ ብዬ ስለማስብ ነው። ስታገለግል መከራ ደርሶባታል፣ ከባድ ጊዜ እያሳለፈች ነው። አይ ይሄ ነገር ብለህ ወደኋላ ለመሄድ አላሰብክም? እንደወጣት አላሰበም። እንደውም ልጅ እኮ ላልወልድ እችላለሁ ብዬ ስለው እኔ እኮ ልጅ አይደለም የምፈልገው አንቺን ነው የምፈልገው። አዎ እንደዛ ነው ያለኝ። ታድለሽ። ያው ማለት ልጅ የእግዚአብሔር ስጦታ ነው። እኔ ልጅ እወዳለሁ። ቤተሰቦቼም በጣም በልጅ የተከበቡ ናቸው። እኔ ለቤተሰቤ 19ኛ ልጅ ነኝ። ማመን ነው የሚከብድሽ። እና ከ19ኙ 9 አለን በህይወት እና ከአንድ እናት አባት የተወለዱ ናቸው 19። የልጅ ልጆች በጣም ብዙ ናቸውና በልጅ ነው የተከበብኩት። በጣም ልጅ እወዳለሁ። ግን እንዲህ ስለሆነ ግን ይሄን ነገር ማሳዘን አልፈልግም። እንዲህ ብዬ ፈቅጄ እንትን ያልኩትን ፍቅር ማሳዘን አልፈልግም። ማውለድ ማትሺ ከሆነማ ኢቭን ቤተሰብ ራሱ በእንዲህ አይነት የሆነ ሁኔታ ጣልቃ ሊገባ ይችላልና እኔ አመኘበት ምናምን የሆነ ነገር ነውና እንደዚህ ልጅ ተፈጥሯል ስትለኝ ደግሞ አላመንኩም። በቃ አንዳንዴ ከሕክምና ጥበብ በላይ ይሆናል እኮ እግዚአብሔር ኃይል። አደጋው ከተፈጠረ ከ2 ዓመት ከምናምን በኋላ ያ ሁሉ አለፈና ያው ልጆች እነዛ ታሪኮች ሁሉ አልፈው ዛሬ በበረከት 3 ልጆች ዘታውስ በወንጌል ኪያኪ የተባሉ 3 ልጆች መጥተዋል። ዘታውስ ማለት የጌታ ማለት ነው። ሁሉም የእግዚአብሔር 3 ህቡ ስሞች ናቸው። የጌታ ማለት ነው። የጌታ አሁን ይሄንን እየሰሙ ሰው የሚያወጣ ይመስለኛል። ሁለተኛ የመጀመሪያው ልጅ ሲወለድ አሁን እኔ በጣም የሚገርምሽ እኔ ታመመ ሰው በነገርሽ ላይ እኔ ጭንቀታም ነኝ እንዳልኩሽ። እኔና እናቴ ቤት ውስጥ ቁጭ ብለን ምግብ ሰርታለች፣ የሆነ ነገር ቡና ምናምን ተፈላልቷል። ምግብ እየበላን መጣው ፀጉሬ ልሰራ ምናምን ብላ ወጣች። ኦኬ እሺ ምናምን ፀጉሯ ልትሰራ ልትወድን እንዳትለኝ ፀጉሬ ልሰራ ብላ ቡና ተፈላልቶ
ጸጉሯን በጣም ስትቆይ ደወልኩ። ጨርሰና ቆይ ልጨርስና ደውልልሃለሁ ነው። ለካ እሷ የዛ ሰዓት ኦፕራሽን እየተደረገች እየገባው ነበር ገና ፍሉድ እየተቀጠለልኝ ደወለ። ቆይ ካክስ ውስጥ ነኝ እደውልልሃለሁ አልኩት። ከቡና ላይ ተነስተሽ እንዴ? ሽርቷ ፈሶኛል። ምጥ ጀምሮ ነው የሄድኩት። ከዛ መጣው ጸጉር ቤት ደርሼ ያልኳቸው ማታ ዳቦ ቆሎ ስቆርጥ ነው ያደርኩት ለራስሽ? አዎ እንግዳ ሲመጣ ማስተናገድበት። ከዛ ሄድኩኝ ሰከንድ ስቴ ደርሻለሁ። ስደርስ ግን መውጣት አይችልም፣ የማህፀን ጥበት ገጥሞኛል ባደጋው የተነሳ። ስለዚህ ሰርጀሪ መሰራት አለብሽ ተባልኩኝ። እሺ አልኩኝ። ወደ ኦአር ልገባ ስል ደወለ፣ ግሉኮስ የተቀጠለልኝ። ቆይ ካክስ ውስጥ የገባው ነው ደውልልሃለሁ አልኩት። ከዛ ስልኬን ለጓደኛዬ ሰጠ። ጎንሽ እንዲሆን አልፈለግሽም ቢቢ? በቃ አጥናቅቄ ልጥራው ብዬ ነው። እውነት ለመናገር ፍርሃቷን እንደዛ ያደረጋት እንደው እንትንም ካልኩኝ ከሞትኩም ልሙት አይነት ነገር ነው እንጂ የኔን ጉጉትና የኔን ፍላጎት ያው መቼም ከዚህ በፊትም ብለነው አናውቅም። እውነት ለመናገር በጣም ከባድ ነበር። እኔ በሰዓቱ የተሰማኝ ስሜት ከባድ ነበር። ይቅርታ አንዳንድ ታሪክ አልፎ ስታወሪው የትናንት ያህል ይሰማል። ያው እሷ እኖራለሁ ምናምን ለእኔ ልጅ ሰጣ ማለት ነው የፈለገችውና የልጅ ፍላጎት ስለነበረኝ ልጅ ሳልሰጠው እንዳልሞት ማለት ነገር ልጁን አትረፋ በሞትም ለሞት አይነት ነገር ነው አውርተነው አናውቅም ከዚህ ቀደም። ግን እውነታው እና ልክ ደውላለሁ ስደውል ወደ ጳውሎስ ገብቼ ነው እና አለች። ከዛ እንኳን ደስ አለ ወንድ ልጅ አባት ሆናል ስትለኝ ማለት አይ ወይኔ ምን አይነት ብርቱ ነሽ ማለት ምናምን ስገባ ከዚህ በላይ ያው ማውራት ምናምን ትችላለች። ልጅን እንደዚህ ታቀፈዋለች ምናምን እና በቃ በጣም ከባድ ነበር በሰዓቱ ለኔ። በጣም ማለት እንደ ወንድ ልጅ እንደ አባትን ለሌሎች እንደማንኛውም ወላጅ አባት ምናምን ከጎን ሆኖ ጭንቀትን መካፈል ማለት ስሜቱ ምን እንደሆነ አላውቀውም። ሁለተኛዋን ደግሞ በወንጌል ስትወለድ ደግሞ አገልግሎት ላይ መድረክ ላይ ሆኜ ነው ተደወለ። ዘምሬ ስጨርስ አቤት ይዊ ምናምን ስላት በቃ አሁን ወልጄ እንትን ወጥቻለሁ ምናምን ማለት በቃ እና ከመጣህ ና ወደዚህ። እሷ አሁን ሁሉ ነገር አዘጋጅታ ይሄ ሴቶች የሚያዘጋጁት የመጠቅለያ ጨርቅ ምናምን ኤቭሪቲንግ እያንዳንዷን ነገር ኦልሬዲ እዛም ባለሙያም ስለሆኑ የሚያግዟትም ስላሉ ምናምን እሷ ግን አዘጋጅታ ሁሉ ነገር ከሆነ እንዲህ አይነት ይሁን ምናምን አይነት ነገር ነውና ብዙ ቻሌንጅ ወርዳ የልጅ አባትም አድርጋኛለች። በዚህ አጋጣሚ በጣም ወዳታለሁ፣ አመሰግንሻለሁ። ለኔ የከፈለች ዋጋ ነውና ለሰው መኖር ማለት ይሄ እሷ እንዳትጨነቅባት አንተ ደግሞ ጭንቀቷን ሳላይ በቃ ይሄ የእውነት አጋር የሚለው ሲሰጥ እንደዛ ይመስለኛል። አንዳንድ ጊዜ እናትነት ከዛ ደግሞ ጥሩ ሚስት ደግሞ ለባሏም እናት ናት። እሱ እንዳይጨነቅ እንዳያስብ ያንቺን ስሜት ባሌ ከጎን ሆኖ እንደውም ይያት እንጂ ፈተናዬን የሚሉ ሴቶች አሉ። እንደውም እንዲያርጌ እንደሰጠሁት የሚል ነገር አለ። እንደዛ አይነት አላየሁም አንቺ ላይ። ምን ጥቅም አለው? የእሱ መጨነቅ ጉዳቱ ላንቺ እኮ ነው። ነገ ቢታመም ላንቺ ነው። ምንም ጥቅም የለውም ብዬ ነው የማስበው። እኔ እንኳን ባለቤቴ ማንም ሰው እኔ ተጨንቆ ማየት አልፈልግም፣ ማስጨነቅም አልፈልግም። እግዚአብሔርን ደግሞ ሁሌ የምለምነው ነገር ነው። የሰው ፊትም አታሳየኝ፣ ተቸግሬ የሰው ፊት አታሳየኝ፣ የሰውንም ጭንቀት አታሳየኝ። እንኳን የባለቤቴን የማንም ጭንቀትም መከራም ማየት አልፈልግም። እስቲ አንድ ዝማሬ መምህር በል ከምትወደው ከራስህ 3 መዝሙር አልበም አለ እንግዲህ በዛ ዩቲዩባችሁን አስተዋውቅ ሰዎች። አሁን ይሄን ጅማሬው አለ። ማን ነው የሚለው ያንተ ዩቲዩብ ቻናል? የኔ ይትባረክ ተገኝ ኦፊሻል ይትባረክ ተገኝ የዘማሪት ሲስተር ህይወት ባለቤት ነው። በጣም ቆንጆ ዝማሬዎች አሉት። ሰብስክራይብ አድርጉ። የህይወት እኔ ዘማሪ ሲስተር ህይወት ሰብስክራይብ እያደረጋችሁ መዝሙራችሁን ከስር ስለምናስገባ ገብታችሁ ሰብስክራይብ እያደረጋችሁ መዝሙራቸውን አዳምጣዳል። እሺ ዝም ብዬ ልሽ
ከንፈሬን ገጥሜ የመድኃኒት እናት ካጠገብሽ ቆሜ ሕዋሳቴ ሁሉ ጭንቀቴን ያሳብቁ የእንባዬ ዘለሎች ቃላትን ያፍልቁ ቃላትን ያፍልቁ ዝም ብዬ ልሽ ድምፄን ሳላሰማ እርሱ ይናገረኝ የስልሽ ግርማ ሰርክ ጠራሻለው ድንግል ሆይ በልቤ ታብሺልኛለሽ ስምሽ ነው ማረቤ ሰርክ ጠራሻለው ድንግል ሆይ በልቤ ታብሺልኛለሽ ስምሽ ነው ማረቤ። አብራችሁም እንግዲህ በጋራ ብዙ ዝማሬዎችን አድርጋችኋል ሁለታችሁም። የት ላይ ነው የሚገኘው አሁን ሰዎች እንዳያዋቸው ብዬ ነው? ሁለታችንም ላይ እኔም የራሴ ዩቲዩብ ኦፊሻል ዩቲዩብ ቻናል አለኝ። ሂዊም የራሷ የሆነ ኦፊሻል ዩቲዩብ ቻናል አለ። እንደገና ደግሞ ዝም ብለን ደግሞ በጋራ የጋራ የሚያደርገን ደግሞ አንድ ፖድካስት ምናምን እናቀርብበት መባ ዩቲዩብ የሚል አለ። የጋራ የሆነውን እሱን የምናደርገው በጋራ ደግሞ የዘመርነው ዝማሬ አለ። ከዚህ ቀደም መብርሃን ወደ አስራት ሀገርሽ ኢትዮጵያ ነው እንደውም በዚህ በሱባኤ ወቅት የሚዘመር መዝሙር ነው። ሌላ ደግሞ አባት ሆይ ይህን ጽዋ ከኛ ውሰድ በኮቪድ ጊዜ ዘመርነው አባት ሆይ ይህችን ጽዋ ከኛ ውሰድ የሚል እንደገና ደግሞ የኔ አልበም ላይ ደግሞ እናት ልጇን ብትረሳ እኔ አልረሳም ይላል እግዚአብሔር የወለደችውን ብትዘነጋ የሚል ደግሞ እንደዚሁ አንድ ላይ በጋራ የሰራ ነው መዝሙሮች አሉ። በጣም ደስ ይላል። እኔ በጣም ነው ደስ ያለኝ ስላገኘኋት። የምትፈልጉትን ቀረ የምትሉት ማወቅ ያለበት ሰው መስማት አለበት። ከዚህም ቃለ መጠይቅ ከሰማውን በላይ ደግሞ ይሄንን ብሰማ ያተርፍበታል የምትሉትን አንዳንድ ነገር ድልስጣችሁ። እሺ አሁን ለሰው ሁልጊዜም የምናገረው እግዚአብሔር በማንኛውም በምንም ሁኔታ ውስጥ ብንሆን ሁልጊዜ አባታችን ነው። በእግዚአብሔር ላይ ተስፋ እንዳትቆርጡ፣ እግዚአብሔር አይምርም እንዳትሉ፣ ሁልጊዜ መሐሪ የሆነ አምላካችን ነው። ባጠፋን ቁጥር በንስሐ ወደ እርሱ እየቀረብን ስጋው ደግሞ ተቀብለን ለመንግስቱ እንዲያበቃን ሁልጊዜ እግዚአብሔርን አትለዩት፣ ከእግዚአብሔር አትራቁ የሚል መልእክት ነው ያለኝ። ሁላችንም በመተሳሰብ በአንድነት በጾም በጸሎት እግዚአብሔርንም ብንጠይቀው እግዚአብሔር ደግሞ እኛ የምንጠይቀውን ነገር አባታችን ስለሆነ አይከለክልንም። የሚጠቅመንን የሚያስፈልገንን የሚረባንን ሁሉ እሱ ያደርግልናልና በትህትና በፍቅር እናገልግለው ለማለት እወዳለሁ። በዛውም ደግሞ እናንተ የምትገኙበት ገጽ አለ አይደል? ተመልክተው ሰብስክራይብ እንዲያደርጓችሁ ደግሞ እናስተላልፋለን። የኔ ዩቲዩብ ዝማሬዎች ብቻ የሚተላለፉበት ዘማሪ ሲስተር ተፈሪ ነው የሚለው። የዩቲዩብ ደግሞ ዘማሪ ይትባረክ ተገኝ ኦፊሻል ነው የሚለው። የጋራ ደግሞ ኢንተርቪዎችን፣ ትምህርቶችን እንደዚህ ላይቭ ፕሮግራሞችን የምናስተላልፈት ደግሞ መባ ሚዲያ ነው የሚለው። ሶስቱም የኛ ቻናሎች ናቸው። በዛ አገልግሎታችንን ሁሉ ልታገኙ ትችላላችሁ። አዲሱ የሚወጣው ዝማሬ በዛ ነው የሚለቀቀው። የዩቲዩብ ከትላንት ወዲያ የሰራው የማርያም ዝምታ የሚል ዝማሬ አለ። የኔ ደግሞ ዛሬ ማታ መለቀው ማርያም ለኔማ የሚል ዝማሬ ነቃለሁኝ። ያው በዚህ በመድረካችንም ዝማሬውን ስለምናሳይ አሁን ናና ማኑኤል በጋራም ይቻላል፣ ተቀባይም አለን እኛ። ናና ማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና ማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ
የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል ድኛለው በሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋር አማኑኤል ድል አድርገልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አማኑኤል አፌ አንተን አወጀ አማኑኤል በከበረው ደም አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ዝማሬ መላእክት በጣም እናመሰግናለን። እግዚአብሔር ያክብርልን። በጾም በሱባኤ ለብዙሃን ደግሞ ያለፍነው መንገድ ይጠቅም እንደሆነ መታችሁ ባካችሁ ብዬ ጠይቃችሁ በፍቅር በትህትና ነው የመጣችሁት። እግዚአብሔር ያክብርልኝ ብዬ በጣም አመሰግናለሁ። መምህር ዘመናችሁ የተባረከ ይሁን። ልጆቻችሁ ይደጉላት። ልጅ ሲመርቅ ደግሞ ልደትህን በቅርብ እንደሆነ ሰምቻለሁ። እንኳን ወደዚህ ምድር መጣ። እውነት ለብዙሃን እንዲሆን ለእህታችንን በጣም ጥሩ ባል ለልጆች መልካም አባት እንድትሆን ለብዙሃን ደግሞ ትምህርት እንድትሆን ወደዚህ ምድር ስለመጣ እግዚአብሔር እናመሰግነዋለን። ዩቲዩብ ገጻቸውን ከስር የምናስቀምጠውን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ የመቅደን ሚዲያ ሰብስክራይብ እያረጋችሁ የምትፈልጓቸውን ፕሮግራሞች እና እንደዚህ ደግሞ ልዩ ዝማሬዎችን በሲስተር ህይወትም እንዲሁ ደግሞ መምህር ይትባረክም ዩቲዩብ ቻናል ታገኛላችሁ። በድጋሚ መልካም ጊዜ መልካም የጾም ወቅት ይሁንልኝ።